ተቀባይ ስትሆን የበታች ትሆናለህ። ተቀባይ መሆን ሁልጊዜ የበታች መሆንን አያመለክትም። ይህንን ለመረዳት ነገሩ የተከናወነበትን ሁኔታ፣ የሰጪውን ዓላማ እና በተቀባዩና በሰጪው መካከል ያለውን ግንኙነት መመልከት ያስፈልጋል። በዝርዝር እንመልከተው። ተቀባይ መሆን የበታችነትን የማያሳይባቸው ሁኔታዎች። በፍቅር እና በጓደኝነት የሚሰጥ ስጦታ። አንድ ጓደኛ ወይም የቤተሰብ አባል ስጦታ ሲሰጥህ ይህ የፍቅሩና የአክብሮቱ መገለጫ ነው እንጂ አንተ የበታች ስለሆንክ አይደለም። ዕውቀትን መቀበል። አንድ ተማሪ ከአስተማሪው ዕውቀትን ይቀበላል። ይህ ማለት ግን ተማሪው እንደ ሰው የበታች ነው ማለት አይደለም። ይህ የዕውቀት ሽግግር ሂደት ነው። አገልግሎት መቀበል። አንድ ደንበኛ ገንዘቡን ከፍሎ ከአንድ አገልግሎት ሰጪ ተቋም አገልግሎት ይቀበላል። በዚህ ሁኔታ ውስጥ ተቀባዩ ደንበኛው የበላይነት ያለው እንጂ የበታች አይደለም። የጋራ መረዳዳት። በህብረተሰብ ውስጥ ሰዎች ይረዳዳሉ። ዛሬ አንተ ጓደኛህን ትረዳዋለህ፣ ነገ እሱ አንተን ይረዳሃል። ይህ የህብረትና የመተጋገዝ ምልክት ነው እንጂ የበታችነት አይደለም። ተቀባይ መሆን የበታችነት ስሜት ሊፈጠር የሚችልባቸው ሁኔታዎች። በሥራ ቦታ የሥልጣን ተዋረድ። በሥራ ቦታ አንድ ሠራተኛ ከአለቃው ትዕዛዝ ይቀበላል። በዚህ የሥራ መዋቅር ውስጥ ሠራተኛው የበታች ነው፣ ነገር ግን ይህ በሥራው ባሕሪ የተወሰነ እንጂ እንደ ሰው ማንነቱን ዝቅ የሚያደርግ አይደለም። ለመቆጣጠር ወይም ለማዋረድ ሲሰጥ አንድ ሰው እርዳታ ወይም ስጦታ የሚሰጠው ሌላውን ሰው ለመቆጣጠር፣ ጥገኛ ለማድረግ ወይም የበላይነቱን ለማሳየት ከሆነ ተቀባዩ የበታችነት ስሜት እንዲሰማው ሊያደርግ ይችላል። እዚህ ላይ ችግሩ ያለው በሰጪው መጥፎ ዓላማ ላይ ነው። ዋናው ቁም ነገር ለምን ተሰጠ እና በምን አይነት ግንኙነት ውስጥ ተሰጠ የሚሉት ጥያቄዎች ናቸው። መስጠት እና መቀበል የሕይወት ተፈጥሯዊ ክፍሎች ናቸው። አንዱ ሳይኖር ሌላው ሊኖር አይችልም። ስለዚህ ተቀባይ መሆን በራሱ የበታችነትን አያመለክትም። ይልቁንም በሰጪውና በተቀባዩ መካከል ያለውን ግንኙነት፣ መከባበር እና የሰጪውን ዓላማ ነው የሚያሳየው።